ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ ተፈጽሟል። አሁን ላይ ታዲያ ቤተሰቦቿ የፍትህ ያለ እያሉ ይገኛሉ። ራሷን አጥፍታለች ለማስባል ያክል አንገቷ ላይ መሐረብ ተደርጓል። ከዚህ ባለፈም ደግሞ መሬት ላይ እንደተጎተተች የሚያሳይ ምልክት ማየታቸውን ይገልጻሉ። ሁላችንም ዝም አንልም። ሟች ሞዴል ቀነኒ አዱኛ ወፏ ነግራኛለች ገና በማለዳ ዘምራልሻለች መልካም ልደት ላንቺ መልካም ልደት ላንቺ እንኳን ተወለድሽ። አብርሃም ሻላይና የአንዱዓለም ጎሳ ጮኛዎች የሞቱበት አጋጣሚ እጅግ ተመሳሳይ የሆነ ታሪክ ነው። የአብርሃም ሻላይ ጮኛ የነበረችው ዶክተር ቤዛ ተዋበ ከጮኛዋ መኖሪያ ቤት ከ3ኛ ፎቅ ላይ ወድቃ ነበር ህይወቱ ያለፈው። ታዲያ ሀገር አማን ብላ ከናቷ ቤት ወደ ጮኛዋ የሄደችው የተማረችና ለሀገር ብዙ የሚጠበቅባት ዶክተር ሴት ከ3ኛ ፎቅ ድንገት ወድቃለችና ቶሎ ድረሽ ተብሎ ለእናት ይደወልላታል። እናትም ተሯሩጣ በቦታው ስትደርስ ልጇ በሞትና በህይወት መካከል ሆና ስታጣጥር ትመለከታለች። ማለዳ ተሰናብታት የወጣችው ልጅ ከሰዓታት በኋላ ወደ ሞት ለመሄድ ስታጣጥር ቆይታ ህይወቷ አለፈ። በቃ በርካቶችን ማከም ቀረና ዶክተሯ ሁሉን ጥላ ሸለበች። አባቷ በወቅቱ በሰጡት ቃላቸው ልክ እንደ ቀነኒ አባት ልጄ ራሷን አታጠፋም፣ ተስፋ ነበራት፣ እኔ ራሷን ተወረውራለች የሚል ሐሳብም የለኝም አላምነምም ሲሉ ቃላቸውን ሰጥተው ነበር። እናትም ስለ ልጇ ከፍቅረኛዋ ከአርቲስቱ ጋር ብዙ ጊዜ አይስማሙም ነበር። አንድ ሳምንት ደስታ፣ አንድ ሳምንት ማልቀስ ነበር ስራዋ እያለች ትናገራለች። ወድቃ ህይወቷ ያለፈው በዚህ ምክንያት ነው። የወደቀችበትም ዋናው ምክንያት እሱ ነው። እናት ታዲያ ይሄ ልጅ ይቅርብሽ፣ አርቲስቶች አይታመኑም፣ ጸባይ የላቸውም ብዬ መክሪያት ነበር። እሷ ግን ከልቧ ስለምትወደው እምቢ አለችኝ። ለምን አትጋቡም ስላት በሚቀጥለው ዓመት እያለች 4 ዓመታት አለፉ ትላለች እናት። በዚህ መሃል ሲጣሉ የኔ ስራ ቦታ ድረስ ይመጣና አስታርቂኝ ብሎ ይለምነኛል። ሳስታርቃቸው ተመልሶ ያስከፋታል ስትል ተናግራ ነበር የሟች ቤዛዊት እናት። ታዲያ የዚች ዶክተር ደም ደመከልብ ሆኖ ቀርቷል። አርቲስቱ የፍርድ ሂደቱ እስኪያልቅ በእስር ቤት ቢቆይም ዶክተሯ ራሷን አጥፍታ ነው በሚል ነፃ ተለቋል። ለእናትና ለአባት ግን አሁንም ጉዳዩ የእግር እሳት ሆኖባቸዋል። አብርሃም ሻላይ ለፖሊስ በሰጠው ቃል በረንዳው ብረት ስላለው አልደርስበት ስላለች ወንበር ደርድራ ነው የዘለለችው ሲል አባቷ ልጄ በፍጹም ይሄን አታደርግም፣ ለዚህም ያበቃ ነገር አልነበራትም፣ እንደው ከሆነም እንኳን እሷ አስፈራርቷት አለያም ጎድቷት ነው የሚሆነው እንጂ ልጄ እንዲህ አታደርግም ሲሉ ቃላቸውን ሰጥተዋል። ሲቀጥል ከ3ኛ ፎቅ ለመዝለል ያንን ሁሉ ወንበር ስትደረድር እሱ ምን እያደረገ ነበር ሲሉ ይጠይቃሉ። እግዚአብሔር ይፍረደኝ ሲሉም ጉዳዩን ሁሉን ለሚችል አምላክ አሳልፈው ይሰጣሉ። አብርሃም በላይነህ ነፃነት ተብሎ ከተለቀቀ በኋላ ሰይፉ ሾው ላይ ቀርቦ ስለ ሁኔታው ሲጠየቅ ምንም ነገር ለመናገር ሞራል አይፈቅድም፣ ሁሉም ነገር ወደ ሚዲያ መውጣት የለበትም ብዬ አምናለሁ ሲል ነገሩን ዘግቶታል። ዋናው ነገር ይላል አርቲስቱ፣ ዋናው ነገር ህግ ነፃ ነህ ብሎ ለቆኛል ሲል ይናገራል። ታዲያ 4 ዓመታትን በፍቅር አብራ የኖረችውን ከ2 ዓመት በፊት በቤቱ በረንዳ ተፈጥፍጣ ስለሞተችው ፍቅረኛው ምንም ከማለት ተቆጥቦ በሰራው አልበም ላይ እንኳን ስለዛ ሁኔታ የሚገልጽ አንዳችም ዘፈን የለኝም ሲል ጉዳዩን ዘግቶታል። ታዲያ ከትዳር በፊት ሴቶች ከወንዶች ቤት መገኘታቸው ምን ያክል ተገቢ ነው? እጅግ ተመሳሳይና አሳዛኝ የሆነውን የሟች ቀነኒንና የዶክተር ቤዛን ጉዳይ ቃኝተናል። አርቲስት አንዱዓለም እንደ አብርሃም ሻላይ ነፃነት ተብሎ ይለቀቅ ይሆን ወይስ ሌላ የፍርድ ውሳኔ ይሰጥበት ይሆን? ፍርዱን አብረን የምናይ ይሆናል። ለሟቾች ነፍሳቸውን በገነት እንዲያኖርልን በቻናላችን ስም እንመኛለን። አሁንም ፍትህ በግፍ ለተነጠቁ ነፍሶች ማለት እንወዳለን። የአርቲስት አብርሃም